እህቴ የትዳርሽን ጉዳይ ለሰው አትናገሪ። ወንድሜ የትዳርህን ጉዳይ ለሰው አትናገር። ሚስቴ እንዲህ አደረገችኝ አትበል። ባል እንዲህ አደረገኝ አትበይ። የት ነው የምናሳልፈው? ቅዳሴ እያስቀደስን ሥጋ ወደሙ እየተቀበልን ወንጌል እየተማርን የታመመ እየጠየቅን የታሰረ እየጠየቅን በየሆስፒታሉ በየእስር ቤቱ ከሆነ የዕለተ ሰንበት ዓላማው ይሄ ነው። ወንጌል የሚሰበከው ቁሞ በመስበክ ብቻ አይደለም። እግዚአብሔር የሚገለገለው ቤተ መቅደስ ገብቶ በመቀደስ ብቻ አይደለም። ማህሌት ገብቶ በመቆም ቅኔ በመቀኘት ብቻ አይደለም። ረስተነው ነው እንጂ ከዚህ በፊት እኮ አጥተን አግኝተናል። ከዚህ በፊት እኮ ታመን ድነናል። ከዚህ በፊት እኮ ብዙ ችግር አሳልፎናል። ብዙ ሳቶችን ብዙ ወላፈኖችን ተራምደናል። ብዙ መሰናክሎችን ብዙ እንቅፋቶችን አልፈናል። ቅዱስ ገብርኤልን ንገሩት። እስከ ዛሬ ዓመት ትዳሬ በትዳራችን ላይ ችግር ካለ ለውጠው በሉት። በሕይወታችን ላይ ችግር ካለ ለውጥ አምጣ በሉት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። ክቡር መጋቤ ሐዲስ ቆሞስ አባ ገብረ ማርያም የዚህ ገዳም የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ ካህናት፣ ዲያቆናት፣ ዘማሪያን፣ የተከበራችሁ ልዑል እግዚአብሔር በወርቀ ደሙ የዋጃችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅድስት ቤተ ክርስቲያን ልጆች፣ ምእመናንና ምእመናት እንደምን ዋላችሁ? ዓለምን ፈጥሮ የሚመግበው ገናናው አምላካችን ቸሩ አባታችን እግዚአብሔር ኃጢአታችንን ሰፍሮ በደላችንንም ቆጥሮ ያልቀጣን ያልተቆጣን በምህረቱ በቸርነቱ በአባታዊ ፍቅሩ ጠብቆ ለዚህ ዕለትና ሰዓት ያደረሰን ስሙ ለዘላለም የተመሰገነ ይሁን። ወይቤሎ